ስለዚህ ባለትዳሮች ተጋብተው ሲኖሩ በኑሮ ምክንያት በቤት ውስጥ ባለ በተለያዩ ምክንያቶች በስራ ምክንያት ምናምን የሚመጡባቸውን ጭንቀቶችን በከፍተኛ ደረጃ ሊቀንሱ የሚችሉት በምንድን ነው? ባልና ሚስት በፍቅር ሴክስ በማድረግ ማለት ነው። ባልና ሚስት በፍቅር ሴክስ ሲያደርጉ እነዚህ ኤንዶርፊን ሆርሞን ይጨምራል። ስለዚህ ደስታ እየተሰማቸው ይመጣሉ ማለት ነው። ይሄ ጭንቀት እንትኑ ምን እያለ ይመጣል? እየቀነሰ ይሄዳል ማለት ነው። ስለዚህ ሴክስ ማለት ነው ኤክሶቶክሲንና ኤንዶርፊን የሚባሉ ሆርሞኖችን በከፍተኛ ደረጃ የመጨመር ብቃት አለው። ስለዚህ ባልና ሚስቶች ብዙውን ጊዜ ባልና ሚስት ሲባል ጭቅጭቅ ትዝ ይላቸዋል ብዙ ሰዎች ሚጥሚጣ ምናምን ባል ሲባል የሆነ ሄዴክ የሆነ